ሁለት ፓትሮል ሙሉ የአገዛዙ ታጣቂ ቡድን የተገደለበት ውጊያ መደረጉ ተሰማ። የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ እያደረገ ባለው ከባድ ፍልሚያ በውባንታ አባተ ስም የሚምሉና የሚገዝቱት ጀግና የፋኖ አባላቱ ብልጽግናውን ቡድን ከባድ ትርምስ ውስጥ የከተተ ጀብድ መስራታቸው ተገለጸ። በወጡ በወረዱበት በሄዱ በተራመዱበት ሁሉ አስደናቂ ጀብድ በመስራት የሚታወቁት ጀግኖቹ የገበሬ ትጥቅ አስፈታለሁ ብሎ ጉዞ ላይ በነበረ ኃይል በፈጸሙት ጥቃት ነው ለመርዶ ነጋሪ እንኳን ሳይተርፍ ጉዞ ላይ የነበረው የአብይ አህመድ ወንበር አስጠባቂ ቡድን እንደ ዋርካ ቅጠል የረገፉ ተብሏል። ኮሎኔል ደመቀ ዘውዱ ማስጠንቀቂያ ሰጠ። በአማራ ክልል ከሚገኙ ዞኖች አንዱ በሆነው ወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የጸጥታ ዘርፍ ኃላፊ የሆነው ኮሎኔል ደመቀ ዘውዱ ለትግራይ ኃይሎች የመጨረሻ የተባለ ማስጠንቀቂያ መስጠቱ ተሰምቷል። ኮሎኔሉ ወልቃይትን ምዕራብ ትግራይ ብሎ ለጠራው ለጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ሳይቀር ነው ከውር ድንብር ጉዟችሁ ታቀቡ ሲል ማስጠንቀቂያ የሰጠውም ተብሏል። ወልቃይት ላይ ደምና አጥንት ገብረናል፣ ተሰደናል፣ ታስረናል፣ ተገፍተናል ያለው ኮሎኔሉ ከዚህ በኋላ ወልቃይት እኛ አይሆንም ላልነው ነገር ክፍት አይደለም ሲል አስረግጦ ተነግሯል። ተጠናክሮ በቀጠለው የህልውና ተጋድሎ 400 አለቃ ማዕረግ ያላቸው ጨምሮ 34 ያገዛዙ ኃይል በመሸኘትና ክላሽንኮፍ በመማረክ ተከዜ ክፍለ ጦር ታላቅ ጀብድ መፈጸማቸው ተገልጿል። አዲስ የተቋቋመውና በአገዛዙ ላይ ከባድ ምት እያሳረፈ ያለው አፋብን አዲስና ያልተሰማ መልእክት አስተላልፏል። ተሰሙታላችሁ። ሰላም ጤና ይስጥልን። በዓለም ዳርቻ ሁሉ የምትገኙ ቤተሰቦቻችን እነሆ የዜና ሰዓታችን ላይ እንገኛለን። እስከ መጨረሻው ድረስ አብራችሁን ሁኑ። ሁለት ፓትሮል ሙሉ ያገዛዙ ታጣቂ ቡድን የተገደለበት ውጊያ መደረጉ ተሰምቷል። አማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ እያደረገ ባለው ከባድ ፍልሚያ በውባንታ አባተ ስም የሚምሉና የሚገዘዙት ጀግና የፋኖ አባላቱ ብልጽግናውን ቡድን ከባድ ትርምስ ውስጥ የከተተ ጀብድ መስራታቸው ተገልጿል። በወጡ በወረዱበት በሄዱ በተራመዱበት ሁሉ አስደናቂ ጀብድ በመስራት የሚታወቁት ጀግኖቹ የገበሬ ትጥቅ አስፈታለሁ ብሎ ጉዞ ላይ በነበረ ኃይል በፈጸሙት ጥቃት ነው ለመርዶ ነጋሪ እንኳን ሳይተርፍ ጉዞ ላይ የነበረው የአብይ አህመድ ወንበር አስጠባቂ ቡድን እንደ ዋርካ ቅጠል የተረገፈው ተብሏል። የፋኖ አንድነት በተበሰረበት ማግስት ፋኖ የሰራውን አስደናቂ ጀብድ ተከትሎ ዛሬ ሌሊት ላይ ለበቀል ውጊያ ከፍቶ የነበረ የሚኒሻና አድማ ብተና ኃይል በፋኖ ብሬን ተኳሾች የጥይት በረድ ዘንቦበት በገባበት አልቋል ተብሏል። ቢሞት ቀባሪ ቢቆስል አስተማሚ የሌለው ያረጋ ከበደ የምስር ወጥ ቅልብ የአድማ ብተናና የሚኒሻ ኃይል ከፋኖ ከበባ መውጣት ባለመቻሉ በህይወት የተረፈው እጅ እየሰጠ ይገኛልም ተብሏል። ከሆለሽ ከተማ በሰልፎ በመነሳት ወደ አንዳቤት ወረዳ ያቀናው የአብይ አህመድ ታጣቂ ቡድን ከ40 በላይ ኃይሉን በፋኖ ማስበላቱም እየተነገረ ነው። የብልጽግናውን ቀርቶ የራሱን ህይወት መታደግ ያቃተው የአገዛዙ ታጣቂ ቡድን ፋኖ አንድ መሆኑን ተከትሎ ተጠንቅቆ እንዲቆም ትዕዛዝ ቢሰጠውም ፋኖ የሚፈልገውን ጉዳይ ባሻው ሰዓት እየገባ በመፈጸም ላይ ይገኛልም ተብሏል። የአማራን ህዝብ የክብርና የሰላም ባለቤት ለማድረግ ያለምን ግርግር ትተው ሱድቤቴ ጫካው ጎረቤቴ ያሉት ጀግኖቹ በተመሳሳይ ሰዓት በአራቱም የአማራ አቅጣጫ ተኩስ በመክፈት የአብይ አህመድን አገዛዝ ገደል ላይ እንደተንጠለጠለ ሰባራ ዝንጀሮ አድርገውታልም ተብሏል። አገዛዙ እንደፈራው የፋኖ አንድነት በአስፈሪ ግርማ ድል ማድረጉን የጀመረ ሲሆን በየቦታው የሚገኘው ህዝብ ሙሉ በሙሉ በሚባል ደረጃ ለፋኖ ሰጥቷል። በሌላ መረጃ ኮሎኔል ደመቀ ዘውዱ ማስጠንቀቂያ ሰጠ። በአማራ ክልል ከሚገኙ ዞኖች አንዱ በሆነው ወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪና የጸጥታ ዘርፍ ኃላፊ የሆነው ኮሎኔል ደመቀ ዘውዱ ለትግራይ ኃይሎች የመጨረሻ የተባለ ማስጠንቀቂያ መስጠቱ ተሰምቷል። ኮሎኔሉ ወልቃይትን ምዕራብ ትግራይ ብሎ ለጠራው ለጠቅላይ ሚኒስትር ጌታቸው ረዳ ሳይቀር ነው ኮሎኔሉ ወልቃይትን ምዕራብ ትግራይ ብሎ ለጠራው ለጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ሳይቀር ነው ከውር ድንብር ጉዟችሁ ታቀቡ ሲል ማስጠንቀቂያ የሰጠውም ተብሏል። ወልቃይት ላይ ደምና አጥንት ይገብረናል፣ ተሳደናል፣ ታስረናል፣ ተገፍተናል ያለው ኮሎኔሉ ከዚህ በኋላ ወልቃይት እኛ አይሆንም ላልነው ነገር ክፍት አይደለም ሲል አስረግጦ ተናግሯል። በሁመራ ከተማ ትናንት ምሽት የከተራ በዓል ላይ የተገኘው ኮሎኔሉ ወልቃይትን ከማስከበር አልፎ ለሌላም የሚተርፍ ኃይልና አቅም አለን፣ ያለ ግብር ልማት እየሰራን ህዝባችን እያስደሰትን ነው። በዚህ መሃል መጥቼ ካረበሽኳችሁ ለሚል ኃይል እነሱም በእኛ በኩል የሚያውቁት እኛም አድርገን ነው የምናውቀው ሰውን በመጣበት መንገድ ማስተናገጃ ስልት አለን ሲል ዛቻ መሳይ መልእክቱን አስተላልፏል። ወልቃይትን ከአማራ ነጥሎ መጥራት ወንጀል ነው ያለው ኮሎኔሉ የህወሓት የሶስት አስርት ዓመታት ቅዠት አልቆ ወልቃይት በባለቤቶቹ እጅ ገብቷልም ሲል ተደምጧል። ኮሎኔሉ ይህንን ያለው ከቀናት በፊት ጌታቸው ረዳ የወልቃይት አስተዳደር ፈርሷል በሚል መናገሩን ተከትሎ ነው የተባለ ሲሆን ኮሎኔሉ በወልቃይት ጉዳይ ለመጣ ሁሉ የምናቀም ሰው እንዳለን በማለትም ስቷል። በአዲስ አበባ የአሜሪካ ተወካይ ወደ ሁመራ ደርሰው ከተመለሱ በኋላ ከትግራይ ኃይሎች ጋር መነጋገራቸው የተሰማ ሲሆን ታደሰ ወረደ ወልቃይት ወደ ትግራይ ካልተመለሰ ለሌላ ጦርነት እንዘጋጃለን የሚል መልስ መስጠቱንም ለማረጋገጥ ተችሏል። ይህ በእንዲህ እንዳለ የዞኑ አስተዳዳሪ የሆኑ እሸት ደምለው አሁን ያለንበት ዘመን የድረ እውነት ዘመን በመሆኑ የተደረገውን እንዳልተደረገ ያልሆነውን ደግሞ እንደሆነ የሚያቀርቡ የቅጥፈት ኃይሎች በሰሞኑ በኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋ ወደ አማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ድረስ በመምጣታቸው ዘርፈ ብዙ ትርጉም ያለው ስራ የተሰራ ቢሆንም እንዳንድ የጠላት አካላት ከትናንት ስህተታቸው ያልተማሩ
በውሸት ልማድ ሱሰኛ የሆኑ በማያገባቸው ገብተው እንዶ ፈንቶ ከሚሉ ኃይሎች ራስን አርቆ ከእውነትና ፍትህ ጎን መቆም ይጠይቃል። አፍራሾች ይፈርሳሉ እንጂ የወልቃይት ጠገዴ ሰቲት ሁመራ ዞን የሚጠናከር እንጂ የሚፈርስ አስተዳደር የለም ሲል ተናግረዋል። ተጠናክሮ በቀጥለው የህልውና ተጋድሎ 400 አለቃ ማዕረግ ያላቸው ጨምሮ 34 የጠላት ኃይል በመደምሰስና 21 ክላሽንኮቭ በመማረክ ተከዜ ክፍለ ጦር ታላቅ ጀብድ ፈጸመ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ክንፍ የሆኑት ተከዜ ክፍለ ጦር ከጥር 8 እስከ ጥር 10 2018 ዓ.ም ለተከታታይ 3 ቀናት ከጠላት ጋር ባደረገው እልህ አስጨራሽ ተጋድሎ የላስታ ሰንሰለታማ ተራሮች የጠላት መቀበሪያ የወገን ከለላና መከታ ሆነው ተከዜዎቹ የብልጽግናን ወንበር አስጠባቂ ምስለኔ አንገት በማስደፋት ታላቅ ጀብድ ፈጽመዋል። ጠላት በሜካናይዝድ የታገዘ በመድፍ በሞርተር 120 እና በሞርተር 82 ታግዞ ከላስታ ወረዳ ኮልመስክ አባ ኪዳነ ምሕረትና ከገነተ ማርያም ቻይና ካምፕ ቀጭን አበባ ደባራይ ድረስ ያካለለ አውደ ውጊያ ያደረገ ሲሆን ተከዜዎቹ በሚያውቁት መልክዓ ምድር በመውጣትና በመውረድ ጠላትን ሲያደባዩት ውለው አድረዋል። በዚህ አውደ ውጊያ 4 የመቶ አለቃ ማዕረግ ያላቸው አመራሮችን ጨምሮ 34 የጠላት ኃይል ሲደመሰስ 20 በላይ መቁሰላቸው ታውቋል። በተያያዘም 21 ክላሽንኮቭ፣ 685 የዲሽቃ ተተኳሽ፣ 520 የብሬን ተተኳሽ፣ 760 የክላሽ ተተኳሽ፣ 18 የእጅ ቦምብ፣ 26 የደረትና የወገብ ትጥቅ ተማርኳል። ድንጋጤ ውስጥ የገባው የብርሃኑ ጁላ የብልጽግና ወንበር አስጠባቂ ሰራዊት ከፋኖም ጭምር መልክዓ ምድሩም እየተዋጋኝ ነው በማለት የአማራ መሬቶችን በመድፍ በ107 በሞርተር በዙ 23 በመደብደብና ለዘመናት ተጠብቆ የነበረውን የመኪና መድኃኔዓለምን ጥብቅ ደንና ከአንድ አካባቢ የሚገኙ የአምስት አርሶ አደር ቤቶችን ሙሉ ንብረትን ማቃጠሉና ማውደሙ ታውቋል። በመጨረሻም ለዓመታት ስናፍቀው የነበረውና ደማችን አፍስሰን አጥንታችን ከስክሰን ያጸናነው አንድ አታጋይ ድርጅት ለጠላቶቻችን የሞት ደብዳቤ ለአማራውና ለመላው የኢትዮጵያ ሕዝብ የነጻነት ቁልፍ ለሆነው የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስረታ እንኳን አደረሳችሁ አደረሰን። ይህን ድርጅት እንዳይናችን ብሌን እንድንጠብቀውና እንድንከባከበው እንዲሁም በዱር በገደሉ እየተዋደቃችሁ እየታገላችሁ ለምትገኙ ለሁሉም የፋኖ አባላትና አመራሮች እንኳን ለከተራና ጥምቀት በዓል አደረሳችሁ ሲል የተከዜ ክፍለ ጦር ዋና አዛዥ አርበኛ ኮማንዶ ዘላለም ሲሳይ መልካም ምኞቱን ገልጿል። አፋብን ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር የሁለት ወር የግዳጅ አፈጻጸም የገመገመ ሲሆን ለመላው ክርስትና እምነት ተከታዮች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ብሏል። የአማራ ፋኖ አንድነት እንዲመጣ ሌት ከቀን ስትሰሩ ለነበራችሁ በየደረጃው ያላችሁ አመራሮችን፣ ለሰራዊታችን፣ ለመላው የአማራ ሕዝብና የትግል ደጋፊዎቻችን በሙሉ እንኳን ደስ አላችሁ። አፋባ ቴዎድሮስ ዕዝ የ109ኛ ኮር አመራሮችን እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ተናበውና ተቀናጅተው ስራን ቆጥሮ ሰጥቶ ቆጥሮ በመቀበልና ከመልሶ ማደራጀቱ ጎን ለጎን ከቴዎድሮስ ዕዝ ኮማንዶ ኃይል ጋር በመቀናጀት ከብልጽግና ተልዕኮ በመቀበል ሲዘርፍ የነበረ ሌባን በማጽዳት አደረጃጀቱን ሙሉ በሙሉ ሰርቶ አጠናቋል። አፋብን ቴዎድሮስ ዕዝ 109ኛ ኮር የመልሶ ማደራጀቱን ከጠላት ጋር ሌት ከቀን እየተፋለመ ከነፍስ ወከፍ መሳሪያ እስከ ዲሽቃ በማረክ እንዲሁም የተበወዘውን ጦር ወደ አህዱ በማስገባት አደረጃጀቱን ቀርቦ በመጨረስ በስሩ ያሉ ክፍለ ጦሮችን የሥራ አፈጻጸም እየገመገመ ይገኛል። የ109ኛ ኮር በውስጡ ከሚገኙት ግዙፍ ክፍለ ጦሮች መካከል 88ኛ ክፍለ ጦርን ከቴዎድሮስ ዕዝ አመራሮች ጋር በማቀናጀት የመጀመሪያውን የሁለት ወር የግዳጅ አፈጻጸም በመገምገም የሥራ አቅጣጫ በማስቀመጥ ማጠናቀቁ ይታወቃል። አፋብን ቴዎድሮስ ዕዝ 109ኛ ኮር የ77ኛ ክፍለ ጦር ከተቋቋመ በኋላ የሁለት ወር የግዳጅ አፈጻጸም ጠንካራና ደካማ ጎኖቹን በማንሳት ለተከታታይ 3 ቀናት በጥልቀት ሲገመገም ከቆየ በኋላ በዛሬው ዕለት መክሊትን ታሳቢ ያደረገ የአመራር ሽግሽግ ሪፎርም በመስራት ታጠናቋል። የ109ኛ ኮር አመራሮችና የአፋብን ቴዎድሮስ ዕዝ ፋይናንስና ንብረት አስተዳደር መምሪያ ኃላፊ አርበኛ ስሜነህ ሙላቱ፣ የአፋብን ቴዎድሮስ ዕዝ ስትራቴጂ ጉዳዮች መምሪያ ኃላፊ አርበኛ ተሰማ ካሳሁን፣ የአፋብን ቴዎድሮስ ዕዝ ሎጂስቲክ መምሪያ ኃላፊ ሻለቃ ይርሳው ደምስ፣ የአፋብን ቴዎድሮስ ዕዝ ከፍተኛ አመራር ሻለቃ ደምስ በመድረኩ የተሳተፉ ሲሆን የወደፊት አቅጣጫዎችን በማስቀመጥ የዕለቱ ፕሮግራም በስኬት ተጠናቋል ሲል መረጃውን ያደረሰን ቴዎድሮስ ዕዝ የ109ኛ ኮር ህዝብ ግንኙነት። ከውጭ ወዳገኘነው መረጃ ስናመራ ዛሬ በ200 ድሮኖች ተደብድበናል ሲሉ ዘለንስኪ ገለጹ። የዩክሬኑ ፕሬዝዳንት ዘለንስኪ በኤክስ ገጻቸው ላይ ያሰፈሩትን መልእክት የጀመሩት የሩሲያን ጥቃት ተከትሎ ጉዳት የደረሰበት የኃይል ዘርፍ ወደ ነበረበት ለመመለስ ጥገና እያከናወናችሁ ላላችሁ ሰራተኞች በሙሉ ምስጋናን አቀርባለሁ በሚል ነው። ሲቀጥሉም እነዚህ የጥገና ሰራተኞች በእያንዳንዱ ከተማ የመብራት የማሞቂያና የውሃ አቅርቦቶችን ለመመለስ ጥረት እያደረጉ መሆኑን ገልጸው ይህ ግን እጅግ ከባድ ስራ ቢሆንም ውስጣዊ የመቋቋም አቅማችን የሚያጠናክርና በዲፕሎማሲው መስክ ያለንን አቋም የሚደግፍ ነው ብለዋል። ዘለንስኪ ጨምሮም በኃይል ዘርፍ ውስጥ ያለው ሁኔታ ግን አሁንም ቢሆን አስቸጋሪ ነው። እኛ ሁሉንም አገልግሎት ለመመለስ ጥረት በምናደርግበት በዚህ ወቅት ዛሬ እንኳን ሩሲያውያን 200 ድሮኖችን በመጠቀም ደብድበውናል። በዚህ ጥቃት ሱሚ፣ ካርኪቭ፣ ዛፓሪዣና ኦዴሳ ውስጥ ጉዳት ደርሷል። እኔ እስካሁን በደረሰኝ መረጃ 2 ሰዎች የተገደሉ ሲሆን በርካቶች ቆስለዋል። ለሞቱት ቤተሰቦች ሐዘኔን ለመግለጽ እፈልጋለሁ ብለዋል።
ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓት ያዘጋጀናቸው መረጃዎች እነዚህ ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ ያድርጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ